ካደን ሰው መቅጣት ትፈልጋለች። ተጨማሪ ካለ ስጠኝ ነው እቀጣቸዋለሁ ትላለች። ወተቁሉ ሀል ሚን መዚድ አላህን የካደን አካል በጣም መቅጣት ትፈልጋለች ይላል። ሀል ሚን መዚድ ብላ ትመልሳለች። ተጨማሪ አለ? የውመ ነቁሉ ሊጀሀነመ ሀል እምተለእቲ ወተቁሉ ሀል ሚን መዚድ ወኡዝሊፈቲል ጀነ ጀነትን ተቀረበች ይላል። ሊልሙተቂን አላህን ለሚፈሩ ሰዎች ገይረ በዒድ ቅርብ ብላ የራቀች ሳትሆን ለእነርሱ ትቀረብላቸዋለች። ከዚህ አላህ ምን ይላቸዋል? የውመ ነቁሉ ሊጀሀነመ ሀል እምተለእቲ ወተቁሉ ሀል ሚን መዚድ ወኡዝሊፈቲል ጀነቱ ሊልሙተቂነ ገይረ በዒድ ምን ይባላሉ? ሃዛ ማ ቱዐዱነ ሊኩሊ አዋቢን ሐፊዝ ይሄ ነው ቃል ስትገቡ የነበራችሁት ነገር። ሊኩሊ አዋብ ለእያንዳንዱ፣ ሊኩሊ ረጃዕን ኢለላህ ወደ አላህ ተመላሽ ለሆኑ ሰዎች ሁሉ፣ ሐፊዝ የእርሱን ትእዛዝ ለሚጠብቁ ሁሉ ቃል ሲገባላቸው የነበረ ጸጋ ያውና ይሄ ጀነት ይባላቸዋል። መን ኸሽየ ረሕማን ጌታውን አዛኙን አምላክን አላህ ለፈሩ ሰዎች ቢልገይብ በሩቅ ወጃአ ቢቀልቢን ሙኒብ ተመላሽ በሆነ ልብም ለመጣ አማኝ ምን ይባላሉ? ኡድኹሉሃ ቢሰላም በሉ ዛሬ በሰላም ግቧት ጀነትን ይባላሉ። ዛሊከ የውሙል ኹሉድ የመዘውተሪያ ቀን ነው አለ። የመዘውተሪያ ቀን በዘለዓለም የሚዘውትሩበት ዓለም ነው። አንድ ከገቡ ለሁም ማ የሻኡነ ፊሃ በእርሷም ውስጥ ለእነርሱ የፈለጉት ነገር ጸጋ አለላቸዋል። በጀነት ውስጥ የሚፈልጉት ጸጋ እንዳለ ከተናገረ በኋላ ወለደይና መዚድ ከእኔም ዘንድ ሌላ ተጨማሪ ጸጋ አለላቸዋል። ያ ተጨማሪው ጸጋ ምንድን ነው? ከጀነት የሚበልጥ የሆነ ተጨማሪ ጸጋ ነው። ምንድን ነው እሱ? ቃለ ነቢ ስ ላ ሰለም ወዚያደቱ ሂየ ነظር ኢላ ወጅህ ላሂል ከሪም ተጨማሪ ጸጋ ከጀነት የሚበልጠው ጸጋ ምንድን ነው አሉ ነቢ ስ ላ ሰለም አላህን ማየት። ያ ሰላም ጀነት ገብተህ ጸጋውን ካየህ በኋላ አላህን የምናይበት ቀን አለ። የዛኔ አላህ ስብሓነሁ ወተዓላ መላእክቶችን ያዛቸዋል። ከጀነት ባሻግረን እንደዚህ የምንመለከተው ደስ የሚል ጨፌ ቦታ ነው። ጨፌ ስራቸው እንደ ምድራዊ ላታስብ ከጀማ አይምሮ ላይ ውል ብሎ የሚያውቀው የሚገርም ጸጋን ያዘጋጀውን ለባሮች ብሎ አላህ ተናግሯል። እንደ ምሳሌ ነው። ከጀነት ራቅ ያለ ደስ የሚል ተራራ ቦታ አለ። እዚያ ቦታ ላይ መላእክቶችን አላህ ያዛቸዋል። ሄዱና ለባሮቼ ዙፋንን አስቀምጡላቸው ይላል። የክብር ዙፋን ይቀመጥላቸዋል። ከወርቅም ከብርም ከተለያዩ ጸጋዎች እንደዚህ መቀመጫ ይዘጋጃል። ከዚህ አላህ ስብሓነሁ ወተዓላ ያዘናል። ወደዚህ ቦታ ኑ ይለናል። የጀነት ሰዎች ዛሬ ተጨማሪ ጸጋ አላቸው ይባላል። እንዳለ የጀነት ሰዎች በአንድነት ነቢያቶችና ተከታዮቻቸው ወደዚያ ቦታ ይሄዳሉ። ሄደው እዚያ ሁሉም የየራሳቸውን መቀመጫ ያውቃሉ። ይቀመጡና ይጠብቃሉ በአንድነት። ምንድን ነው የሚጠብቁት? አላህ ያናግራቸዋል። ፈዩናዲ ላሁ ስብሓነሁ ወተዓላ አላህ እንዲህ ሲል ያናግራቸዋል። ያ አህለል ጀና ሀል ቱሪዱነ ሸይአን አዚዱኩም ይላቸዋል። እናንተ የጀነት ሰዎች ሆይ ከጀነት ሌላ ተጨማሪ ጸጋ እንዲጨምርላችሁ የምትፈልጉት ነገር አለ? ጠይቁኝ ይላቸዋል። አዎ እፈልጋለን አይሉ። ምክንያቱም ሁሉ ነገር ተሰጥተዋል። እፈልጋለሁ የሚለው የጎደለበት ሰው እኮ ነው አይደል? ሌላ በቃ ሁሉ ሰጥተህናል ብለው የሰጣቸውን በማመስገን ያልሱለታል። በዛቻ አለም ተበየጡ ጁሃና አለም ትነጅና ሚንናር ወትድኽልና አልጀና ይሉታል። ፊታችንን ብርሃናማ አላደረግክልን ምን? ከጀሃነም እሳት አላዳንከልን ምን? ጀነትን አላስገባህልን ምን? ከዚህ ሌላ ጸጋ ምን ይኖራል? ሁሉ ሰጥተህናል ብለው ያመሰግናል። አይ ከኔ ዘንድ ዛሬ ጭማሪ አላችሁ ይላቸዋል። ያ ጭማሪ ምንድን ነው? ثم يكشف الله الحجاب الذي بينه الله سبحانه وتعالى እንዲያዩት ይገለጥላቸዋል። فيرونه አሉ ነቢ ሰለላሁ ዐለይሂ ወሰለም የጀነት ሰዎች የዛኔ ቀጥታ አላህን ያዩታል። እየማሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናገሩ። ጸጋውን እያወዳደሩ ከጀነት ጸጋና አላህን ከማየት ያለው ጸጋ ፈወላሂ አሉ በአላህ ስም ብላለሁ አሉ
ማ ኡዕጢየ አህለል ጀና አሐብ ኢለይሂም ሚነ ነዘር ኢላ ወጅሂላሂል ከሪም። የጀነት ሰዎች አላህን እንደማየት የመሰለ ትልቅን ጸጋ አልተሰጡም ብለው ተናገሩ። በቀጣዩ ዓለም የምናገኘው ከጀነት የሚበልጠው ጸጋ ከአላህ ጋር የምናደርገው ህይወት ነው። እርሱን ስናይ ጊዜ የምናገኘው ጸጋ ከጀነት ይበልጣል። ድምፁን ስንሰማ ያናግረናል፣ እንሰማዋለን፣ እንደፈለግ እናናግረዋለን። ይሄ ነው እና ለለዚነ አሕሰኑ ልሑስና ወዚያዳ ይላል አላህ። ለእነዚያ መልካምን ለሰሩ ሰዎች የጀነት ጸጋ አለችላቸው፣ ተጨማሪም ጸጋ አላቸው እያለ ይናገራል። ተጨማሪው ጸጋ ከጀነት የሚበልጠው እርሱ ራሱ ጀነት አልፊርደውስ ማን ነው? ሁወ ነዘር ኢላ ወጅሂላሂል ከሪም፣ ወደ አላህ መመልከት ነው። ያን ይወፍቀናል። للذين أحسنوا الحسنى وزيادة ولا يرهق وجوههم قتر ولا ذلة أولئك أصحاب الجنة هم فيها خالدون والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة ما لهم من الله من عاصم كأنما أغشيت وجوههم قطعا من الليل مظلما أولئك أصحاب النار هم فيها خالدون والذين كسبوا السيئات جزاء سيئة بمثلها وترهقهم ذلة ما لهم من الله من عاصم كأنما أغشيت وجوههم قطعا من الليل مظلما أولئك أصحاب النار هم فيها خالدون ويوم يحشرهم كأن لم يلبثوا إلا ساعة من النهار يا سلام ويوم يحشرهم على الله የሰው ልጆችን በምሰበስባቸውም ጊዜ አለ ከቀብር ስንነሳና ከፊቱ ስንቆም كأن لم يلبثوا إلا ساعة من النهار ያን 50 ሺህ ዓመት መቆምን በሚያዩ ጊዜ ምን ይላሉ የሰው ልጆች? በምድር ላይ ከቀኑ ቢያንስ ከቀኑ ክፍለ ጊዜ 1 ሰዓት የምትሆን የቆየ ነው በምድር ላይ ብለው እስኪያስቡ ይደርሳሉ። ከዓለም የልበሰው ልክ እንዳልቆዩ ይሰማቸዋል። ኢላ ሰዓትን 1 ሰዓት ብቻ ለነሃር ከቀኑ ክፍለ ጊዜ 1 ሰዓትን ብቻ የቆዩ ያክል ይሰማቸዋል በምድር ላይ። ዛሬ ኖር ነው 50 ዓመት 60 ዓመት 100 ዓመት 1 ሰዓት ነው የቆየ ነው በምድር ላይ ወይንስ ብለው ያስባሉ። የተዓረፉነ በይነሁም ማለት በመካከላቸው ይተዋወቃሉ አለ። ነገር ግን አታናግረው። ጓደኛህም በምድር ላይ አልቀሰህለት ምን ብለህለት የሸኛውን የሞተውን እዚያው መልቂያማ ከቀብር ስትነሳ ታየዋለህ፣ ትተዋወቃለህ። ግን ያለብህ ጭንቅና መከራ ሰላም ነው እንድትለው እንኳን ያደርግሃል። እናት ልጇን አባት ልጁን እየተያዩ ባል ሚስቱን እየተያዩ እንዴት ነህ እንኳን አያናግረውም። በጣም ስትጨናነቁ እንዴት ነው እሳት አደጋ ተከሰተን ብል በአካባቢያችን ኃይለኛ እሳት ተነሳ። የዛኔ የናፈቀህን ጓደኛህን ብታገኘህ ሰላም ትለዋለህ? እንዴ አጠገብ ቁመህ እንዴት ነህ ደህና ነህ ጠፍተህ ነበር ላትለውም። ጥለህ ነው የምትሸሸው ከጭንቁና ከመከራው የተነሳ ማለት ነው። ራስን ለማጥፋት የቂያማ ቀን ከዚያ በላይ ነው። የውመ የፍሩ ልመርኡ ሚን አኺህ ይላል። ሰውየው ከወንድሙ የሚሸሽበት ቀን አለ። ወኡሚሂ ወአቢህ ከእናቱ ከአባቱ፣ ወሳሒበቲሂ ወበኒህ ከሚስቱም ከልጆቹ፣ ወፈሲለቲሂ ለቲ ትእዊ ወመን ፊል አርድ ጀሚዓን አጠቃላይ ከሰዎች ሁሉ የሚሸሽበት ዛቻላል ይፈልጋል። እሰበስባቸዋለሁኝ የዛኔ አለ አላህ ሱብሓነሁ ወየውመ ከአን ለም የልበሱ ኢላ ሰዓተ ሚነ ነሃር ከቀኑ ክፍለ ጊዜ 1 ሰዓት ያክል እስከቆዩ ይሄን ያክል ብቻ እንደቆዩ እስኪሰማቸው ድረስም ይሆናሉ የሰው ልጆች። የተዓረፉነ በይነሁም ማለት በመካከላቸው ይተዋወቃሉ ግን አይነጋገሩም ማለት ከጭንቃቸውና ከመከራቸው የተነሳ። ቀድ ኸሲረ አለዚነ ከዘቡ ቢሊቃኢላህ የዛኔ ግን ከእኔ ከአላህ ጋር መገናኘትን የካዱ ሰዎች ይከስራሉ፣ ከሳሪዎች ናቸው። በእርግጥም ከስረዋል ይላል። ከአላህ ፊት እቆማለሁ ነገ አምላኬ ከአላህ ፊት አለ በቃ እሱ ነው። ይሄንን ያላመኑ ሰዎች ከስረዋል የዛኔ ያለ ወማ ካኑ ሙህተዲን ወኢማ ኑሪየነከ በዕድ አለዚ ነዒድሁም አው ነተወፈየነከ ፈኢለይና መርጂዑሁም ثم الله شهيد على ما يفعلون ولكل أمة رسول فإذا جاء رسولهم قضي بينهم بالقسط وهم لا يظلمون
ويقولون متى هذا الوعد إن كنتم صادقين قل لا أملك لنفسي ضرا ولا نفعا إلا ما شاء الله لكل أمة أجل إذا جاء أجلهم فلا يستأخرون ساعة ولا يستقدمون. ويوم يحشرهم كأن لم يلبثوا إلا ساعة من النهار يتعارفون بينهم قد خسر الذين كذبوا بلقاء الله وما كانوا مهتدين. وإما نرينك بعض الذي نعدهم أو نتوفينك فإلينا مرجعهم ثم الله شهيد على ما يفعلون ولكل أمة رسول فإذا جاء رسولهم قضي بينهم بالقسط وهم لا يظلمون. وعليكم السلام ورحمة الله وبركاته. እሺ ያ ጀማዓ እኛ ጋር ተሀጁድ እየደረሰ ነው። ያ ሰላም! ኧረ ወላሂ ያለ ሰላም ያለ ረፍት። በቃ ከዚህ አልሄድም ኢንሻአላህ መሄድ ስፈልግ ብቻ ነው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።